በኢትዮጵያ በአዲሱ ፓስፖርት መሄድ የሚችሉባቸው ሀገሮች ይፋ ተደርገዋል። ስለዚህ በዛሬ ቪዲዮ የምናየው እነዚህ በኢትዮጵያ ፓስፖርት ያለ ቪዛ መሄድ የሚችሉባቸው ሀገሮች እነማን እንደሆኑ አጠቃላይ ኢንፎርሜሽን የምናይ ይሆናል ማለት ነው። ኦኬ ጋይስ ተመልሼ መጥቻለሁ። መግቢያ ላይ ለመናገር እንደሞከርኩት በዛሬ ቪዲዮ የምናየው በኢትዮጵያ ፓስፖርት ማለትም በኢትዮጵያ በአዲሱ ፓስፖርት ያለ ቪዛ መሄድ የምንችልባቸው ሀገሮች ስም ዝርዝር የምናይ ይሆናል ማለት ነው። በባለፈው ቪዲዮ ላይ ለመናገር ወይንም ለማሳወቅ እንደሞከርኩት ኢትዮጵያ አዲስ ፓስፖርት አስተዋውቃለች ወይንም ነባሩን ሁላችንም ያለንን ፓስፖርት ቀይራለች ማለት ነው። ስለዚህ በዚህ በአዲሱ ፓስፖርት መሄድ የምንችልባቸው ሀገሮች ጭምር አፕዴት ተደርገዋል ማለት ነው። ስለዚህ በዛሬ ቪዲዮ የምናየው ስለሱ ኢንፎርሜሽን ይሆናል ማለት ነው። በፌብሩዋሪ 2025 ኢትዮጵያ አዲስ ፓስፖርት እንደቀየረች ማለትም ስታንዳርዱን የጠበቀ ዓለም ላይ አለ የሚባለውን ቴክኖሎጂ የተጠቀመ ፓስፖርት እንደያዘች ማለትም አሜሪካ እና ያደጉ ሀገሮች ጭምር የሚጠቀሙትን የፓስፖርት አይነት ስታንዳርድ መጠቀም ጀምራለች ማለት ነው። ስለዚህ ከዚህ ጋር ተያይዞ አፕዴት የተደረጉ ሀገሮች አሉ። በቪዛ ፍሪ መሄድ የምንችልባቸው 46 ቪዛ ፍሪ ሀገሮች እንዳሉ እንዲሁም ደግሞ የኢትዮጵያ ፓስፖርት በ93ኛ ደረጃ ላይ እንደሚገኝ ማወቅ ተችሏል ማለት ወይንም ደግሞ አፕዴት ተደርጓል ማለት ነው። አፍሪካ ውስጥ መሄድ የሚችሉባቸውን ሀገሮች እንዲሁም ደግሞ ሌሎች እስያ ላይ የመሳሰሉ አይነት አህጉሮች ላይ መሄድ የሚችሉባቸው ስም ተዘርዝሯል ማለት ነው። የመጀመሪያው በቪዛ ፍሪ ማለትም ያለምንም ቪዛ መሄድ የምንችሉባቸው ሀገሮች ስም ዝርዝር ቤን፣ ጋምቤላ እንዲሁም ደግሞ ኬንያ ሆነዋል ማለት ነው። ያለ ቪዛ ማለትም በኢትዮጵያ ፓስፖርት ስላላችሁ ብቻ ቀጥታ ተነስታችሁ መሄድ ትችላላችሁ ማለት ነው። እንዲሁም ደግሞ እዚህ ጋር የተዘረዘረው 3 ሀገሮች አሉ ማለት ነው። ከኤሲያ ደግሞ ፊሊፒ እና ሲንጋፖር ጭምር መሄድ የሚችሉባቸው ሀገሮች ስም ዝርዝር ሆነዋል ማለት ነው። በፊት በርከት ያሉ ነበሩ፣ የተቀነሱ አሉ፣ እንዲሁም ደግሞ አዳዲስ የተጨመሩ አሉ ማለት ነው። ስለዚህ እነዚህ ጋር የተጠቀሱት ይሆናሉ ማለት ነው። ስለዚህ እዚህ ጋር በቪዛ ፍሪ ማለትም ያለምንም ቪዛ መሄድ የሚችሉባቸው ሀገሮች እነዚህን ይመስላሉ ማለት ነው። አዳዲስ መረጃ ካለ ቶሎ ቶሎ የምናቀርባቸው ይሆናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።